የዛሬ 40 ዓመት ነዋይ ደበበ ማህሙድ እነ ኩኩ እና መልማል በሙሉ ከነሱ ይህንን አስደናቂ የህይወት ምስክርነት ከመስማቱ በፊት ቻናሉን ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ። የዚህ ከተማ አዳራሽ ሲሰራ አዳራሹን ለማስመረቅ ከሮሃ ባንድ ጋር መተን እኛ ነን በዘፈን የከፈትነው። ከዛ በኋላ ዲላ ሄድን። ዲላ እንደዛው ኮንሰርት ሰራን። ከዛ ወደ አዲስ አበባ ተመለስኩ። ካሴቶቼ ሀበሾች ባሉበት ቦታ ሁሉ ስለነበረ ዋሽንግተን ዲሲ ከተማ የኔን ዘፈን የሚወድ ሰው ቪዛ ልኮልኝ አሜሪካ ሄጄ ናይት ክለብ እንድዘፍን ጋበዘኝ። አሜሪካ አገር ተጋበዝኩ። ሄድኩኝ። ማታ ማታ አርብ ማታና ቅዳሜ ማታ እዘፍናለሁ። እሁድ ጧት ደግሞ ቸርች ያክስቴ ልጅ ሚስቱ ክርስቲያን ነበረች። ቸርች እሄድ ነበረ። ለተወሰነ ጊዜ ለአንድ ዓመት ተኩል ናይት ክለብ ሰራው። ቸርች እየሄድኩ አሳውለው የሐዋርያው ዳንኤል ባለቤት እንዲህ አለችኝ፣ ራእይ አይታ የኔ ወንድም አለች፣ አንተ ይህንን ስራ ብትተው እና ሙሉ በሙሉ ለጌታ ሕይወትን ብትሰጥ ወንጌል ይዘህ ትልቅ አገልጋይ አድርጎ እግዚአብሔር ያሳየኛል አለች። አረሳው። እንዲህ አልኳት፣ እህት ሐና ዘፈን ደም ስሬ ውስጥ ነው ያለው አልኳት ቃል በቃል። ከዚያ ከተወሰነ ጊዜ በኋላ እንዴት እንደሆነ በማላቀው መንገድ ኢየሱስ ክርስቶስ ነካኝ። መንካት ብቻ አይደለም፣ ወጣት ነበር። ሕይወቴን እንዲቀየረው ጌታ ፊት ነው የምነግርህ። ያለፈው የድሮ መሞሪዬን ሳይቀር ከውስጤ ጠረገው። ኢየሱስ አዳነኝ። ዳግም ተወለድኩ። የጌታ ልጅ ሆንኩ። እስቲ ለጌታ በእልልታ ክብር ስጡ። ኢየሱስ የምንሰብከው ኢየሱስ እውነት ነው። አሜን። ያየነውን የቀመስነው ነው የምናወራው። ከዚያ በኋላ እዛው ማታ ማታ የምዘፍንበት ቦታ ሄድኩኛ። ቸርች ኮንፈረንስ ነበር። አጠገቤ ለነበረው ልጅ ይህንን መባቃ ውስጥ አስቀምጥልኝ ብዬ ሄድኩና ልክ ሄጄ ለባለቤቱ ቅዳሜ ቀን ነው፣ ከዛሬ ጀምሮ እኔ ዘፈን አቁሜ ያለው ወደዚህ አልመጣም። ሰውየው ደነገጠ። ከዛች ቀን በኋላ ኢየሱስ ተረከበኝ፣ ዓለም ልሞኝ፣ ሃሌሉያ አክብሮኝ። ክብር ለእግዚአብሔር ይሁን፣ ክብር ለኢየሱስ ይሁን። በቤቱ አለሁ። ስለዚህ የዛሬ 40 ዓመት ለዘፈን መጣሁ። አሁን ወንጌል ይዤ መጣሁ። ድንቅ አይደል ይሄ? አንድ አመስግኑልኝ እግዚአብሔር። ሃሌሉያ። እንደዚህ አይነት የህይወት ምስክርነቶችን ለማግኘት ሰብስክራይብ በማድረግ ቤተሰብ ይሁኑ። ብርታት ምንጊዜም ከእግዚአብሔር። ተባረኩ።